ቢጊ በዋና ስሙ ክሪስቶፈር ዋላስ በነጠላ ወላጅ ቤተሰብ ውስጥ ነው ያደገው። በታታሪ እና በትጋት እናቱ ኦሌንታ ዋላስ ወጣቱ ክሪስቶፈር በአካባቢያቸው ያለውን የዕለት ተዕለት እውነታዎችን በመቃኘት የማህበረሰቡን ትግሎችና ጽናት ተመልክቷል። በዚህ ዳራ ውስጥ ነበር ዜማዎችን የመፍጠር ተፈጥሯዊ ተሰጥኦ ማበብ የጀመረው። ይህ የመጀመሪያ የፈጠራ ብልጭታ ከጊዜ በኋላ ዓለም አቀፍ ክስተትን ያቆጣጠራል። የግጥም ችሎታው መጀመሪያ ከታየበት በአካባቢው የሚገኙ የራፕ ዜማዎች ችሎታውን እስከ ዳብር ድረስ ወጣቱ ዋላስ ለቃላት ጨዋታና ተረት ተረት የሚሆን የተፈጥሮ ስጦታ ነበረው። ይህም በሚሊዮኖች የሚቆጠሩ ሰዎችን የሚማርክ ድንቅ ድምፅና የእይታ ፍንጭ ሰጥቷል። ከቢጊ ድምፅ እና ስብዕና የሚፈነጥቀው የማይካድ ኮከብ አመጣጥም በመገንዘብ ኮምፕስ አዲስ ወደ ተቋቋመው መለያ ወደ ባድ ቦይስ ሪከርድስ ለማስፈረም ወሳኝ ውሳኔ አደረገ። ይህ አጋርነት ለቢጊ ራሱ ብቻ ሳይሆን ለጠቅላላው የሂፕሆፕ አቅጣጫም የውሃ መፋቂያ ጊዜ ነበር። በ1994 የተለቀቀው ለሞት ዝግጁ የተሰኘው የቢጊ የመጀመሪያው አልበም ፈጣንና አስደናቂ ስኬት ነበር። መሰረታዊ እና ተደማጭነት ያለው የሥራ አካል ያለምንም አንድን የጎዳና ላይ ትረካዎች እና ጨካኝ ሁኔታዎች ከተጋላጭነትና ከውስጥ ግምት አፍታዎች ጋር ያዋህዳል። ለኢስት ኮስት ሂፕሆፕ ለብዙዎች እንደ አዲስ ወርቃማ ዘመን በማምጣት ትዕይንቱ በአዲስ እና ለግጥም ልቀት እና ተረት ተረት አዲስ መስፈርት በማዘጋጀት ረገድ ወሳኝ ሚና ተጫውተዋል። የቢጊ ኮከብ በፍጥነት ወደ ላይ ሲወጣ፣ ኢስት ኮስት ሂፕሆፕ ትዕይንት ሲያበራ፣ የዘውግ ሰፋ ያለ መልክዓ ምድር አቀማመጥ ኢስት እና ዌስት የባህር ዳርቻ ትዕይንቶች መካከል በፈጠረው ተለዋዋጭ ፉክክር እየጨመረ ሄደ። በሚያሳዝን ሁኔታ በጊዜው በሂፕሆፕ ውስጥ በጣም ታዋቂ የሆኑት በቢጊ እና በቱፓክ መካከል የነበረው ግንኙነት ፈርሷል። ወደ መራርና ለህዝቡ ይፋ የሆነው ፍጥጫ ተለወጠ እና የዚህ የባህር ዳርቻ ግጭት ዋና እና አውዳሚ ነበር። በተወሳሰቡ አለመግባባቶች መስተጋብር፣ በመገናኛ ብዙሃን ስሜት ቀስቃሽነት፣ የግል ቅሬታዎች የተቀሰቀሰው ፉክክር ተባብሶ ዓለም ላይ ጨለማ እና አሳፋሪ ጥላን ጥሎ የመጨረሻም ከፍተኛ ውጥረትና አሳዛኝ ጊዜ እንዲፈጠር አድርጓል። ቢጊ ብዙውን ጊዜ ግጭቱን ለማስወገድ ፍላጎት ሲገልጽ እና በዕደ ጥበብ ስራው ላይ ሲያተኩር ራሱን ከዚህ ሁለት የባህር ዳርቻ ግጭት ጋር በማነጣጠር ሁኔታ የተገኘ ሆኖ አገኘው። ይህ አቋም ሁለቱንም ያልተፈለገና ከፍተኛ የህዝብ ምልከታ እና ጉልህ ግላዊ ጫናዎችን አመጣ። ኢስት እና ዌስት ኮስት ፉክክር አወዛጋቢ ዳራ ቢኖረውም ሙዚቃውን ራሱን ሊሸፍን እንደሚችል ቢጊ ለአርቲስቱ ቁርጠኛ ሆኖ ቀጥሏል። እንደ እውነተኛ ባለ ራዕይ አቋሙን መፍጠር ቀጠለ። በጉጉት ለሚጠበቀው ሁለተኛ አልበሙ የስልጣን ጥመኛውና ጽንሰ ሐሳብ የበለጸገው ባለ ሁለት ዲስክ ህይወት ከሞት በኋላ በመጋቢት በ1997 ተለቀቀ። ይህም ልብ የሚነካ እና ትንቢታዊ የተለቀቀው በ24 ዓመቱ ከሆነው ድንገተኛና አሰቃቂ ግድያ ሳምንት በኋላ ደርሷል። አልበሙ የንግድና ወሳኝ ድል ነበር። የታዋቂነት ደረጃውን የበለጠ የሚያጠናክር እና አስደናቂ የጥበብ እድገቱን ተራኪነቱ ሁለገብ እና ውስብስብ እና አሳታፊ ትረካዎችን የመስራት ችሎታውን እያሳየ ነበር። የቢጊ ድንገተኛ እና ኃይለኛ ሞት በሙዚቃው ኢንዱስትሪ እና ከዚያም ባሻገር አስደንጋጭ ማዕበልን አስከትሏል። And the weed, sticky green, no seeds, bitch, please. Okay, get up. Yo, what's up? በሂፕሆፕ ዓለም ውስጥ የማይተካ ባዶነት በመተው እና በችሎታው ላይ ሰፊ ሐዘንን ፈጠረ። ማርች 9 1997 በሎስ አንጀለስ ሶል ትሬን የሚውዚክ አዋርድ ላይ የአዋርድ ሾው ይሳተፋል። አዋርዱ የተካሄደበት ቦታ በሎስ አንጀለስ ውስጥ ነበር። በዛም ኤልኤዎች ነበሩ።
ኤልኤዎች ደግሞ የቱፓክ ደጋፊዎች ነበሩ፣ ማለትም ዌስት ሳይድ ነበሩ። ቢጊ ደግሞ ከኢስት ሳይድ ነበር። And the Soul Train Music Award goes to What's up, Cali? You're making me high, Tony Braxton. ኤልኤዎች የቢጊን መምጣት አልወደዱትም ነበር፣ ምክንያቱም ቢጊ የቱፓክ ግድያ ሙከራ ስላደረገበት ነበር። ቢጊ እዛ የተጋበዘው ቀጣይ አሸናፊ ማን እንደሆነ አናውንስ ሊያደርግ ነበር። ቢጊ ስቴጅ ላይ ሲወጣ የተቃውሞ ድምፅ አሰሙ። እሱም ቶኒ ብራይስተን አሸናፊ መሆኗን ተናግሮ ከመድረክ ወረደ። እናም ቢጊ ካለቦታው እንደተገኘ ግልጽ ሆኖለታል። አዋርዶ ካለቀ በኋላ ቢጊ ከጓደኛው ሊል ሲስ ጋር በመሆን እነ ፒዲዲ እና ጄንዲ አፍተር ፓርቲ ላይ ይሳተፋሉ። ፓርቲው ኢንዱስትሪ አዋርድ ላይ የነበሩ ዘፋኝና ፊልም ሰሪ የሚሳተፉበት ፓርቲ ነበር። እናም ፓርቲውን ከመጠን በላይ ክራውድድ አደረጉት። ከዛ 911 ተደውሎ ፓርቲው ይበተን ተባለ። 6:30 ከሌሊቱ ሲሆን ኤምሲ ሰርቨን የተባሉ 3 ተመሳሳይ መኪና አዘጋጅተው የመጀመሪያው መኪና ላይ ፒዲዲ እና ጄንዲል፣ ሁለተኛው መኪና ላይ ቢጊ እና ሊልሲስ፣ ሶስተኛው ደግሞ ቦዲጋሮችን ይዘው ይሄድ ነበር። እናም 3ቱ መኪናዎች በተርታ ይሄዱ ነበር። የትራፊክ መብራቱ ቢጫ ሲበራ እነ ፒዲዲ ከፊት ለፊት ስለነበሩ በፍጥነት ያልፋሉ። እነ ቢጊን የያዘችው መኪና ግን የትራፊክ መብራቱ ቀይ በርቶ ስለነበረ ይቆማል። ከዚያም ጥቁር ሼፊልድ መኪና ከጎናቸው ይቆማል። ከዛም ቢጊ ላይ ተኩስ ከፈቱ። ቢጊም ልክ እንደ ቱፓክ ካቢና ላይ ተቀምጦ ነበር። 5 ጥይት ተኮሱ። ከ5ቱ 4ቱ ነበር ቢጊን ያገኙት። ከ4ቱ ጥይት አንዱ ጥይት ነበር ቢጊን ለሞት ያበቃው። እናም እነ ፒዲዲ የተኩሱን ድምፅ ሰምተው መኪናቸውን በፍጥነት አቁመው ዞረው ወደ ቢጊ ሄዱ። ቢጊን and the weed, sticky green, no seeds, bitch, please. Yo, hey, get up. Ain't no, yo, what's up? I'ma spell my name one more time. ለማትረፍ የተቻላቸውን ሁሉ አድርገው ነበር። እናም በራሱ መኪና በአቅራቢያው ባለ ሆስፒታል ቢደርሱ የቢጊን ሰውነት ግን ችሎ ያነሳው ሰው የለም። ምክንያቱም ደግሞ ቢጊ ኪሎ 150 ሲሆን ቁመቱ ሜትር በ85 ነበር። ሆስፒታል ከደረሱ በኋላ ለአራት ሆነው እሱን ማንሳት ከብዷቸው ነበር። ስትሬቸሩ ላይ ለመጫን ፍዳቸውን በልተው ነበር፣ ግን እንደምንም ብለው ወደ ኢመርጀንሲ ያስገቡታል። ቢጊን ለማትረፍ ሞክረዋል፣ ግን 7:30 ከሌሊቱ አርፈዋል ተባለ። የቢጊን ገዳይ ማንነት በይፋ ባይታወቅም ነገር ግን ብዙ ግምቶች ተቀምጠዋል። አንደኛው ሹክ ራሱ የቱፓክን ሞት ለመበቀል ብሎ ያደረገው ሊሆን ይችላል። ሁለተኛው ደግሞ ፒዲዲ ራሱ ለዊስቶች አሳልፎ ሊሰጠው ይችላል። ሌላኛው በ2002 ራንዳን ሱልማን የተባለ ጋዜጠኛ ላብሪዝ የተባለ መጽሐፍ ያሳትማል። ያ መጽሐፍ ላይ የሚለው ቢጊን ገዳይ ማን እንደሆነ የሚገልጽ መጽሐፍ ነበር። መጽሐፉ የሚለው ሹክ ናይት የቢጊን ሞት እንዳቀነባበረ የሚገልጽ መጽሐፍ ነበር። በሎስ አንጀለስ ፖሊስ ዲፓርትመንት አባል የነበረው ዴቪድ ማክ የተባለ የፖሊስ ኦፊሰር እና አሚር ሙሐመድ የቢጊ ገዳይ እንደሆኑ መጽሐፉ ይገልጻል። ነገር ግን ፍርድ ቤቱ ማስረጃ አላገኘበትም እና ውድቅ ያደርገዋል። እናም ፒዲዲ የቢጊን የሙዚቃ ራይት ኦነርሺፕ ወደ ራሱ ማዘዋወር ይፈልግ ነበር። ምክንያቱም ቢጊ ሊገሉት የሚፈልጉት ዌስት ኮስቶችን አሳልፎ ሊሰጠው ይችላል ተብሎ ይገመታል። ግን በቢጊ ሞት ማንም ክስ ተመስርቶበት አያውቅም። የግጥሙ አዋቂነቱ ውስብስብና አነቃቂ ታሪኮችን በግጥሞቹ የመሸመን ወደር የሌለሽ ችሎታው በዓለም ዙሪያ ያሉ ተመልካቾችን የሳበው የካሪዝማቲክ ስብዕና እና የሂፕሆፕ ዘውግ ያበረከቱት ገድል እና ዘላቂ አስተዋጽኦዎች ትሩፋቱን ያረጋገጡበት ሲሆን ይህም ተመልካቾችን እና ሙዚቀኞችን በማበረታታት ተመልካቾችና የሙዚቀኞች በማሳየት ታሪክ መዛግብትን በማበረታታት ትሩፋቱን አረጋግጠዋል። ቢጊ ሞት ላይ የተደረገው ይፋዊ ምርመራ ላለፉት ዓመታት ትችት ሲሰነዘርበት ቆይቷል እና ጉዳዩ በሙዚቃ ታሪክ ውስጥ ያልተፈቱ ጉዳዮች አንዱ ሆኖ ቀጥሏል። ይህም በሞቱ እና በጉዳዩ ማንነት ዙሪያ ግምቶችና ግጭቶችን ፈጥሯል።
እናም ስራው በህይወት ይኖራል። ለሞት ዝግጁ ለነበረው ሰው ግን ያለ ጥርጥር ለዘላለም የሚኖር ውርስ ትቶ ለነበረው ሰው ታላቅ ምስክር ነው። ዘ ኖቶሪየስ ቢአይጂ ቢጊን። እንደዚህ ታሪኩን አቅርቤላችኋለሁ። ዩቲዩቡን ሰብስክራይብ አድርጉ። አመሰግናለሁ።